እኔም አንቺም ወተን ቤቱስ እና እኔ ቤት ጠባቂ ነኝ። ቤቱ ምን ይሆናል? በሩ አይድ ደናደርሽማ ምን ሆንሽ? ያው ቁርስ ተከድኖ ተቀምጦልሃል። ምን ሆነሻል? ምን ሆንኩ? ብቻዬን ነው እንደምበላው። አንተ ስራ ይረፍድብሃል፣ በልተህ ሂድ። እኔ ቤት ነው የምውለው። የት ሄድብኛል? ኦ የማታው ስሜትሽ አለቀቀሽ መሰለኝ። አንተ ስለኔ ስሜት ያሳስብሃል ብለህ ነው? ምን ይደረግ ነው የምትዩ? ከመጋባታችን በፊት ያቆምኩትን ስራ ልጀምር። ለምን መስራት ፈለግሽ? እኔም አንቺም ወተን ቤቱስ እና እኔ ቤት ጠባቂ ነኝ። ቤቱ ምን ይሆናል? በሩ አይድ የቤቱን ስራ ማን ይሰራዋል? የኔ ስል ዲዛይነር የመሆን ፍላጎቴስ ዘላለም ዓለሚን ወጥ እየቀቀልክ ኖር ነው የምትፈልገው? የሰው ልጅ እኮ የተፈጠረለት የሚኖርለት ዓላማ አለው። እሺ ብክን ብዬ እንድቀር ነው የምትፈልገው? አንቺ እኮ አንዴ አግብተሻል። የሚስትነት ኃላፊነትሽን እየተወጣሽ መኖርሽ ራሱ ትልቅ ስራ ነው። ደግሞ ጨርቅ መበጣጠስ ምናምን ስራ መሆኑ ነው? ድሮስ ምን ጠቀመሽ? ልፋት ብቻ። እና ቤት ማሞቅ ነው ስራ? እስከ ዛሬ ድረስ አንተ የምትለኝ ነገር ለማክበር ዝም ብዬ ተቀምጫለሁ። ከዚህ በላይ ግን አልችልም። እሺ አሁንም ቢሆን ምንም የሚቀየር ነገር የለም። እሱን እናያለን።